የአተያ ድምጽ ተከታታዮቻችን ዛሬ ተመልሰናል። እንግዲህ ያው ፕሮግራሞች በተከታታይ እንቀርጻለን ብለን ብናስብም አዲስ አበባ ውስጥ ከፍተኛ የጉንፋን ወረርሽኝ በመከሰቱ ጉንፋን በተደጋጋሚ እያስቸገረን ስለነበረ አንዳንድ ፕሮግራሞችን ልናቀርብ አልቻልንም። ዛሬ አንድ ርዕስ መርጠን ዛሬ ደግሞ መልእክታችንን ልናስተላልፍ መጥተናል። እንግዲህ የዛሬው ርዕሳችን ወሎ ያርሳል ጎጃም ምርቱን ያፍሳል የሚል ፕሮግራም ነው። ይህም እንግዲህ በአፋብኃ በሚባለው ከፍተኛ የሚዲያ ቁጥጥር ባለው ኃይል እና ምንም አደረጃጀትም ሆነ አላማ የሌለው ኃይል ውስጥ የሚካሄደውን ነገር በጣም የሚያስገርም ነው። እንግዲህ በወሎ የነምሬ ወዳጁ ጦር ከፍተኛ ልምድ ያላቸውን ሰዎች በውጊያ በማሰማራቱ በወሎ እንዲሁም በዛ ያለው ጦር በተለይ ጀነራል ዘውዱ ሰጥአርጌ የሚባለው ሰውዬ የጀነራልነት ማዕረግ መከልከሉን ተከትሎ የያዘውን የ12ኛ ክፍለ ጦር በቸልተኝነት በመያዙ የወሎ ጦር የነምሬ ወዳጆ ጦር በቀላሉ አጥቅቶ ሊበትነው ችሏል። በዚህም ከፍተኛ የጦር መሳሪያ ማርከዋል። በተጨማሪም ከፍተኛ የሰው ኃይል ማርከው ጦሩን ክፍለ ጦሩን አፍርሰውታል። በብዙ ከ500 በሚበልጡ የምርኮ ወታደሮች ለቀይ መስቀል እስከ ማስረከብ የደረሰ ከፍተኛ ድል በአማራ ፋኖ ትግል ውስጥ የተሻለ ቴክኒካሊም ታክቲካሊም ጥሩ ጦርነት የተደረገበት እና ስልታዊ ድሉ በፕሮፓጋንዳ የሚሆን መሬት ላይ ባለው ሁኔታ ከፍተኛ ድል የተመዘገበበት ነው። ይሁንና አፋብኃ እንግዲህ የሚዲያ ቁጥጥር ባለመኖሩ ይሄ የወሎ ድል ፕሮፓጋንዳ ይሰራለት የነበረው በማነው? በጎጃሞቹ በእነ አስረስ ማረ እና በእነ ማረሻት ፀሀዩ በኩል ነው ማለት ነው። ይሄ እንግዲህ በጣም አስቂኝ ነው። እነሱ ባልተካፈሉበት ጦርነት ድል አስመዝግበናል እያሉ እንትን እንዲሰሩ ፕሮፓጋንዳ እንዲሰሩና በጎጃምም ተመሳሳይ ድል እንዳለ ለማስመሰል ሞክረዋል። እንግዲህ የጎጃሞች ፕሮፓጋንዳ የሚያስቀው የነዚህ የነ አስረስ ማረ ማለት ነው። በሌላ ቦታ ከፍተኛ ድል ከተገኘ እነሱም በሶሻል ሚዲያ ድል አገኘን ብለው የማውራት ከፍተኛ አባዜ አለባቸው። ውጊያዎችን አያደርጉም ግን ሌላ ቦታ ድል ከተገኘ እነሱም ድል አግኝተናል ብለው ራስ ትከሻ በማለካካት ፕሮፓጋንዳውን ለመቆጣጠር ከፍተኛ ጥረት ነው የሚያደርጉት። እንግዲህ በጎጃም ከፍተኛ የሰው ኃይል አለን ብለው ከፍተኛ ፕሮፓጋንዳ ሲሰሩ ታውቃላችሁ። የስልጠና ቪዲዮዎች በየጊዜው ነው የምርቃት ቪዲዮዎች የሚለቀቁት። ግን በጎጃም ይህ ነው የሚባል መሬት የያዘ ድል ጫካ ለጫካ ከመሽለኩለክና እስክስታ ሲጨፍሩ ከማየት ውጪ ይህ ነው የሚባል ድል የሚመዘገብበት ጦርነት የለም። በጦርነቱ የመጀመሪያ አካባቢ በዳሞት በኩል ከፍተኛ ውጊያ እንደተደረገ ይታወሳል። ከዛ በኋላ እነ አስረስ ማረ ከነ ዝናቡ ጋር ከተጣመሩና ከዋጧቸው በኋላ ምንም አይነት የዚህ ግባ የሚባል ድል ሲያስመዘግቡ አይታይም። ይልቁንስ የኤአይ ጦር አሰማርተው ህዝቡን በማደንዘዝ ግንኙነት አድርገናል፣ እየተመካከርን የካርታ ንባብ ምናምን እያደረጉ ጦሩን በኤአይ ፕሮፓጋንዳውን ለመቆጣጠር እና ድርጅት እንደመሰረቱ ለማስመሰል ከፍተኛ ጥረት ሲያደርጉ ይታያል። ይሁንና ወደኋላ እንመለስና በዚህ የወሎ ድል ይህንን ከፍተኛ ፕሮፓጋንዳ ሲሰሩ የነበሩት እነሱ ናቸው። እና በጣም የሚያስገርመው ይልቁንም ወሎ ውስጥ ገብተው
ጦርነት በሌለበት ቦታ መስጊድ ውስጥ ተኩሰው ውጊያ ለማበላሸት ሁሉ ሙከራ እንዳደረጉ ይታወሳል። እንግዲህ ከጎጃም ወሎ ድል ሲመዘገብ ያንን ጦር ያለምንም ወታደራዊ ትዕዛዝ ራሳቸው በወሎ በኩል ያስገቡና ከዛ በኋላ ውጊያ ውስጥ ተሳትፈናል እና ድሉም የኛም ነው እና ለመጋራት የራሳቸውን ዳቦ ለማንሳት ከፍተኛ ጥረት በቃ የማጭበርበር እንትን የተካነ በቅጡ እንኳን አይደለም ያው የስግጥና ማጭበርበር ነው ያው ህዝቡ የሚያውቀው ነው። ለማጭበርበር ከፍተኛ ጥረት የሚያደርጉ ቡድኖች ናቸው። በቃ የውሸት ትግል ለማድረግ እና ምንም አይነት ስልጣን የሚያስገኝ ነገር ካለ ህዝቡን ሊከዱት እንደሚችሉ ምልክት የሚሆኑ ነገሮችን ነው የሚያሳዩት እና በወሎ ራሱ ገብተው ውጊያ አድርገናል ብለው መስጊዶች ውስጥ ሙስሊሞችን በመግደል የወሎን ድል ለማበላሸት እና ፕሮፓጋንዳው ከድሉ ይልቅ በዚህ የእስልምናና የክርስትና ንትርክ ውስጥ እንዲገባ አድርገው ከፍተኛ ስህተት ሰርተው ነበር። ግን የአዲስ አበባ ህዝቦችም ቢሆን ገለልተኛ ማህበረሰቡ ከፍተኛ መከላከል አድርጎ ጉዳዩ እንዳይጦዝ ማድረግ ተችሏል። በተለይም የአህባሽና የወሃብያ ቡድን በሙፍቲ ጉዳይ በመከፋፈላቸው ነገሩን ለማለዘብ አቅም አግኝቷል እንጂ ሰልፎች እንደተባለው ቢወጡ ኖሮና ሙስሊሞች ሰልፎችን እያደረጉ እንትን ቢሉ ኖሮ ከፍተኛ ችግር በአማራ ክልል ተጨማሪ የሃይማኖት ስንጥቅጥቅ በማውጣት ፋኖንም ችግር ውስጥ ይከተው እንደነበረ ማሳያ ነው። ይሄ እንግዲህ የጎጃሞቹ ስራ ነው። ነገራችን ከማበላሸትና ቀውስ ከመፍጠር ውጪ ምንም የሚፈይዱት ነገር እንደሌለ ከዚህ በፊት ተናግረናል። በጎጃም ያለው ካልቸር የብዙ አመታት ካልቸር ቀውስ በመፍጠር ጦርነት አያሸንፉም። የመምራት ስኪል የላቸውም። ቀውስ በመፍጠር ልክ አሁን የኦሮሞ ሀይል መንግስትን እያስተዳደረበት ባለበት ቅርጽ ነው የጎጃም ሀይሎች ያሉትና መምራት አይችሉም። ማስተዳደር አይችሉም። ቀጥተኛ ጥቅም የሚያገኙት ቀውስ በመፍጠር እና በዛ ውስጥ ተሳትፎ በማድረግ ያገኙትን ሀብትም ሆነ የፖለቲካ ድል መቀራመትና ዘላቂ ያልሆነ ነገር የመስራት ታሪካዊ ችግር እንዳለባቸው ኢንዲቪዥዋሊም እንደ ማህበረሰብ ነው። በነገራችን ላይ ነገር እና ይሄንን በመስራት ነው እና ከዚህ በኋላ ምንድን ነበር ያሉት? በወሎ ድል ከተመዘገበ በኋላ አፋብኃ የሚባለው በ13 በኮሚቴ የሚመራው በ13 የኮሚቴ አባላት የሚመራው ሀይል ወደ አንድነት መጥቶ መሪ እንዲመርጥ የሚል ከጎጃሞቹ ከፍተኛ ግፊት መጥቷል። በተለይም ዘመነ ካሴ ስልጣን ይሰጠኝ የሚለውን አቋሙን ለመቀየር ሁላ ዳርቶታል። ይህ የሚሆንበት ምክንያት በወሎ የተማረከውን የጦር መሳሪያ ለመቀራመት እና የኛም የጦር መሳሪያ ምርኮ ነው ለማለት ፍላጎት እንዳላቸው አሳይተው እነ ምሬ ወዳጆ በጣም ተበሳጭተው ይሄን ነገር አያስፈልግም ወደሚልና ራሳቸውን የማቀብ ሁኔታ ውስጥ እንደገቡ ሰምተናል ማለት ነው። እንግዲህ ይሄ የጎጃም ሀይል ሌላው ጦር ድል ባገኘበት እንግዲህ ከወያኔ ጋር ጥምረት እንፈጥራለን ብሎ በግልጽ እየተንቀሳቀሰ እንደሆነ ይታወቃል። ለመሆኑ ግን ከወያኔና ከብልጽግና ማንን መጠጋት ይሻላል? ፋኖ ማንን መጠጋት ቢጠጋ ፖለቲካዊ ድል ዘላቂ የፖለቲካዊ ድል ያስመዘግባል የሚለውን ብናይ እንግዲህ በእኛ አመለካከት ፋኖ ራሱን አደራጅቶ ቢያንስ የፖለቲካዊ ዲፕሎማሲ እና የኢኮኖሚ አቅሙን ማፈርጠም እና የፖለቲካዊ አንድነቱን ጉዳይ ማፈርጠም አለበት። የውጭ ኃይሎችም የማይፈልጉት ኃይል እንደሆነ የእስልምና ኃይሎች አክራሪ እስልምና ኃይሎች በጎረቤት ሀገር ያሉት የማይፈልጉት እንደሆነ የማይፈልጉት ኃይል እንደሆነ ይታወቃል። በቀጠናው ኃይል እንዲያገኝ አይፈለግም። እንግዲህ የቀጠናው አንበሳ ነን የሚለው የጎጃም
ፋኖ የቀጠናው ትልቁ ተጽዕኖ ፈጣሪ ሆነናል የሚል የጅል የተጋነነ ፕሮፓጋንዳ የማድረግና ምንም ተሳትፎ በማያደርጉበትና በዲፕሎማሲ ደካማ በሆኑበት ሁኔታ እንደ አብይ አህመድ በ2050 ሁለተኛ እንሆናለን አይነት ፕሮፓጋንዳ ሲያወሩ ይሰማል። እንግዲህ ይሄ ዝም ብሎ ተስፋ ነው። እንግዲህ ፋኖ ደካማ ነው በፖለቲካም ቢሆን በዲፕሎማሲም ቢሆን ደካማ ሆኖ በተለይ በአፋድ በኩል ግን ቢያንስ እነ እስክንድር ነጋ ቢያንስ በቲአርቲ ወርልድ ትልቅ የሚዲያ ኤክስፖዠር እንዳገኙ ያስታውቃል። በአፋባ በኩል ግን የሀገር ውስጥ ሚዲያዎችን በመቆጣጠር ከወያኔ ጋር በመፍጠር የጎጃሙ ኃይል ፖለቲካዊ ቀኝ እጁን ለማጠናከር እየፈለገ እንደሆነ ይታወቃል። እንግዲህ ከትግራይ ኃይሎች ጋር ከተጣመረ የፋኖ ውጊያ ለምን ያህል ጊዜ ይቆያል የሚለው አነጋጋሪ ነው። የትግራይ ኃይሎች በቀጥታ የወልቃይት ጥያቄ ያላቸው የወልቃይትን ጥያቄ ከዚህ በፊት እንዳስረዳ ነው ጎንደር ይነጠላል። ጎንደር በጫና ውስጥ አንድ መሆኑ ስለማይቀር አፋባ የሚባለው ኃይል መፍረሱ አይቀርም። አፋባ የሚባለው ኃይል ሲፈርስ በወሎም ከወያኔ ጋር የሚጣመር ከሆነ የወሎ ኃይልም መሰንጠቁ አይቀርም። በአፋባ በኩል የነመረ ወዳጁ ኃይል በቀጥታ ከወያኔ ጋር እየተጣመረ በተለይ መንግስት ከኤርትራ ጋር ጦርነት ከወያኔና ከኤርትራ ጋር ጦርነት የሚከፍት ከሆነ የወሎ ኃይል የመሰንጠቅ እድል እንደሚኖረው ምንም ጥርጥር ሊኖር አይገባም። በመሆኑም ይነጠላል። ስለዚህ የትግራዩ ኃይል ወልቃይትን የሚይዝ ከሆነና በውጊያ ከፋኖ ጋር ተጋግዞ ወልቃይትን የሚይዝ ከሆነ ኢሳያስ ያው ከእድሜ መግፋት ጋር ተያያዘ ጓደኞቹም እየሞቱበት ነው። እሱም በቅርቡ ይሄንኑ እንግዲህ የሞት ጽዋ ሊጎነጭ እንደሚችል ያው ከእድሜ ጋር በተያያዘ ይታወቃል። ወያኔም በጥፍሩ ቆሞ የሚጠብቀው የኢሳያስን መሞት ነው። ከዛ የትግራይ ትግርኝ አመለካከትን በመያዝ አሰብን በመጠቅለል ወልቃይትን ይዞ መገንጠል ትክክለኛ አጀንዳው እንደሆነና ትልቁ አጀንዳው እንደሆነ ይታወቃል። እንግዲህ በዚህ በኩል ይህንን ካገኘ ደግሞ የአማራ ሕዝብ በሁለት ጠንካራ ኃይሎች መንግስት በሆነው በኦህዴድ በኩልና ወያኔ ወደብ በያዘው በወያኔ በኩል ጠንካራ ኃይሎች መካከል ተሰንጎ ይገባል ማለት ነው። በመሆኑ የአማራ ህዝብ ከመጥፋት ውጪ ተጨማሪ የመጥፋት በሁለት ጠንካራ ኃይሎች መካከል በመግባት ሊጠፋ የሚችልበትን እድል ያሰፋል ማለት ነው። በመሆኑም ወያኔን መደገፍ ማለት ለአማራ የኒውክሌር ጦር ጠምዶ እንደመጠበቅ እንደማለት ነው። ከብልጽግና ጋርም ቢሆን መወዳጀት ያው ግፍ እየሰራና ፖለቲካሊ ስለሚያስጥለው አጀንዳ ስለሚያስጥለው የፋኖን ጉዳይ ከብልጽግና ጋር ማወገን አስቸጋሪ ነው የሚሆነው። ግን ብልጽግና አሁን በኦሮሞ ኃይሎች ተቃውሞ ያለበት ነው። ከፍተኛ የቄሮ እንቅስቃሴ በቅርብ ጊዜያት ሊነሳ እንደሚችል እና የኦሮሞ ፖለቲካ ኃይል በተለይም ኦህዴድ የሚባለው ከውስጥ ሊፈርስ እንደሚችል ምልክቶች አሉ። በየነ ጀዋር እንቅስቃሴ የኦሮሞን ባለስልጣናት ሊያማልል እንደሚችል ምንም ጥርጥር ሊኖር አይገባም። በመሆኑም ብልጽግና ከዋናው ኮንሲስታንሲ በመነጠሉ ደካማ ኃይል ነው። ስለዚህ ይህንን ደካማ ኃይል ዛሬም ሆነ ነገ መጣል እንደሚቻል ይታወቃል። በቀላሉ ሊወድቅ እንደሚችል ከዋናው ኃይሉ የተነጠለ በመሆኑ በቀላሉ ሊወድቅ እንደሚችል የሚታወቅ ነው። በእርግጥ መንግስታት ጦርነት ከፈጠሩ በጦርነት ውስጥ ጥንካሬ ያገኛሉ ይባላል። ግን እንደ ለምሳሌ ደርግ በሶማሌ ጦርነት ጊዜ ጠንካራ መሆን ችሏል። የሶማሌን ጦርነት በማድረጉ በኤርትራ ጦርነት በመፍጠሩ ጠንካራ ሊመስል ችሏል። ግን ይሄ የሆነው ፖለቲካዊ ድል ስለነበራቸው ነው። የሚያዋጋ የአንድነት ትርክት ወያኔ በኤርትራ በኩል ጦርነት በመፍጠሩ ኢኮኖሚያዊ የበላይነቱንና
በዓለም አቀፍ ደረጃ ተቀባይነቱን ያገኘበት በመሆኑ ዘላቂ መንግስት ሊገነቡ ችለው ነበር። አሁን ግን ኦህዴድ በኢኮኖሚ፣ በፖለቲካ፣ በማህበራዊ ቀውስ የተመታ አገር ይዞ ጦርነት ቢከፍትም ፖለቲካውንና ኢኮኖሚውን መመለስ የማይችል በመሆኑ አገሪቷን ማስቀጠል የማይችል መንግስት ነው የሚሆነው እና በቀላሉ ለመጣል ጦርነት ቢከፍትም ባይከፍትም ጠንካራ መንግስት የመሆን እድሉ ዜሮ ገብቷል። አንደኛ በውጭ ኃይሎች እርዳታ ነው የሚኖረው። በምዕራባውያን በነገራችን ላይ የኦሮሞ ፖለቲከኞች ከዚህ በፊት ሲያወሩ እንደምትሰሙት እኛ የምዕራባውያን ድጋፍና ስለሌለ ነው መንግስት መሆን ያልቻልነው ብለው ያስቡ እንደነበርና አሁን አብይ አህመድ እየተከተለ ያለው ለምዕራባውያን እንዳለ በመገበር መንግስትነቴን አቆያለሁ የሚል ስትራቴጂ የነደፈ የሚመስል ነገር ነው ያለው። ይህንን እንድታዩ አብይ አህመድ ከኋላ ታሪክ ጋር የሚታገል ስነ ልቦና ያለው ሰው እንደሆነ ማወቅ አለባችሁ። ከንጉሶቹ ጋር መፎካከር ይፈልጋል። ያው የሰሩትን እንዳለ ነገር በመነካካትና በማደስ የእሱን ስም ለመትከልና ከዚህ በፊት የነበሩትን መሪዎች ለመጋረድ ከፍተኛ ጥረት ያደርጋል። ህዝቡ ግን ተቀባይነት አላገኝም። ከተማ በማስተዳደርም ቢሆን ኦሮሞ ከተማ መምራት አይችልም፣ ማስተዳደር አይችልም፣ መመስረት አይችልም የሚለውን ነገር ለማፍረስ ከፍተኛ ጥረት እያደረገ እንደሆነ ያስታውቃል። ይሁንና እውነትም ግን ከተማ ማስተዳደር እንደማይችሉ ታይቷል። እንግዲህ ነገሮችን በማፍረስ ከተማ ውስጥ ፏፏቴ በመገንባት መስሎት የከተማውን ሰው እያሳዘነ ይገኛል። እንግዲህ ምንም ተቀባይነት የለውም የሚሰራው ነገር። ህዝቡ ሁሉ በሚያየው ነገር ንዴት ውስጥ ነው እዚህ አዲስ አበባ ውስጥ ያለው። እንግዲህ በመሆኑም ብልጽግና ደካማ መንግስት በመሆኑ ከብልጽግና ጋር ተባብሮ ነገ እሱን መጣል የተሻለ የሚሆን ነው የሚሆነው። እንግዲህ ወያኔ ግን ብትተባበራት የትግራይ ትግርኝን ከኢሳያስ ህልፈት በኋላ የትግራይ ትግርኝን እንቅስቃሴ አምጥቶ ወደብ አግኝቶ እጅግ ጠንካራ የሰሜን መንግስት የመሆን እድሉ ሰፊ ነው። በመሆኑም አማራ በሁለት በአንድ ከስር በታላቅ ህዝብ በኦሮሞ ከላይ ደግሞ ጠንካራ ወታደራዊ ኃይል እና ዲፕሎማሲያዊ ኃይል ባለው የወያኔ ኃይል ስንግ ውስጥ በመግባት ህዝቡ የመበተን እድሉ ይጨምራል ማለት ነው። ስለዚህ ከወያኔ ጋር እንደው ጥምረት ካስፈለገና አማራ ራሱን መቻል ካቃተው ይህንን ማድረግ ይገባው ነበር። እንግዲህ የጎጃሞቹ ኃይሎች ይህንን አልፈለጉም። ምክንያቱም በአማራ ውስጥ ከገቡ ፖለቲካል ውክልናቸው እዚህ ገባ የሚባል አይሆንም። እንግዲህ ከሲቪል ሰርቪሱ ያው እነሱ የተማርነን ብለው ያስባሉ። ሲቪል ሰርቪሱን ከመያዝ ውጪ በአመራር ደካማ በመሆናቸውና ሌሎችን በጦር ኃይልም በምንም ደካማ ሆኖ ስለሚገኙ በአማራ ውስጥ መሳተፍ እድል አይሰጣቸውም። ግን ከትግራይ ጋር ተጣምረው እነሱ የፖለቲካ ውክልና ምስለኔ ለመሆን የወያኔን ኃይል ማገልገል እንደ ትልቅ የፖለቲካ ስትራቴጂ ይዘው ሌሎችን በአማራ ብሔርተኝነት ስር በማታለል ይህንን ለመፍጠር ነው የጎጃሙ ኃይሎች የሚሰሩት። ስለዚህ ይህንን በማድረግ ጥምረት ሊፈጥሩ ይፈልጋሉ። ይሁንና ጦርነት ቢፈጥሩ በወያኔ በኩል እና በትግራይ በኩል እና በአብይ አህመድ በኩል ጦርነት ቢፈጠር ሁለቱ ኃይሎች እየተመታቱ እንዲቀጥሉ፣ በመሀል ደግሞ ትልልቅ የጦር መሳሪያዎች የሚገኙ ከሆነ ፋኖ ትንንሽ ጥቃቶችን በሁለቱም ኃይሎች ላይ እየወሰደ መሳሪያዎችን በመማረክ ራሱን የማጠናከር እቅድ ነው ሊይዝ የሚገባው የሚል እምነት አለ። በሁለቱም በኩል ማንንም ደግፎ አስተያየት መስጠት የለበትም። ግራውንድ ላይ አንደርግራውንድ ግን ነገሮችን እየነጠቀ ትልልቅ መሳሪያዎችን እየነጠቀ ከምርኮ የተገኙ ነገሮችን እየወሰደ ራሱን የማጠናከርና በጦር መሳሪያና በእንትን የማጠናከርና ለቀጣዩ ጦርነት ድምፅን አጥፍቶ የመስራት ስራ ነው ማከናወን ያለበት። ሁለቱ ኃይሎች ቢመታቱም ማንንም ደግፎ መቆም የለበትም ፋኖ። በመሆኑም ይህን የጎጃም ኃይል ተከላክሎ
ማስቀረት ያስፈልጋል። እንግዲህ ዘመነ ካሴ የሚባለው ሰውዬ አሁን ወጣቱን ጫካ ግባልኝ ብሎ ጠርቶ አሰልጥኛለሁ ብሎ ከለፈፈ በኋላ አሁን ከዚህ በፊት እንዳልነው ጎጃም ተሰነጣጥቆ እርስ በርስ ማዋጋቱ አይቀርም ብለን ተናግረን ነበረ። እንግዲህ ወደዛ እያመራ ነው። ከዚህ በፊት የሸበል በረንታ አካባቢ የሚገኙ ፋኖች አሁን ከ2 ሳምንት በፊት በራሳቸው ጓዶች እንዲከበቡ ተደርጎ በጠላት ኃይል እንዲደመሰሱ ተደርጓል። በመሆኑም የመከፋፈል ኃይሉ